ሰላም እንግዲህ ዩቲዩብ እንኳን ወደ እኔ የዩቲዩብ ቻናል በሰላም መጣችሁ። ስትሪመር ጉዞ የኔን ቪዲዮ ማየት የምትፈልጉ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው ቪዲዮአችን የምንመለከተው የስትሪሚንግ ሴታፖችን የገዛውበትን ብርና ጥቅሞቹን እና መጨረሻ ላይ ደግሞ አጠቃላይ ስትሪሚንግ ሴታፔ ስንት ብር እንደሚያወጣ የምናይ ይሆናል። መጀመሪያ ላይ እንግዲህ የገዛሁት እቃ ብትኖር እቺ ሄድሴት ናት። የፒናይን ኖ ፒ9 ሳይሆን ፒ49 ማይ ሄድሴት ናት ማለት ነው። እና መጀመሪያ ስትሪመር የሚባለው አላማ ውስጥ ሲገባ እቺን ሄድሴት በ700 ነበር እኔ የገዛኋት። የመጀመሪያ ስትሪሚንግ ማቴሪያል ናት። ከሄድሴቱ ቀጥሎ ደግሞ የገዛሁት እቃ ቢኖር እቺ ማውዝ ነው። ስትሪመሮች ታውቁታላችሁ። በፒሲ የራሱ ማውዝ ቢኖርም በሱ ለመጠቀም በጣም አይመችም። ጌም ምናምን ስንጫወት ስለማይመች ማውዝ ነው ቀለል የሚለው። እቺን ወደ 250 ብር ነው የገዛሁት። በሶስተኛ ደረጃ ደግሞ ብዙ ሰዎች የኔ ቪዲዮ ኳሊቲ ሪንግ ላይት የምጠቀም ነው የሚመስላችሁ፣ ግን እስካሁን ድረስ ሪንግ ላይት የለኝም። አንድ ቀን እገዛለሁ። ብዙም ጥቅሙ ስላልታየኝ ነው ሪንግ ላይት፣ ምክንያቱም ስታንድ ስላለ የራሴ ላይት እንዲህ ኳሊቲ ስላለው ማለት ነው። ላይት አሰራሩን ከፈለጋችሁ ደግሞ ኮመንት ላይ አንድ ቁጥርን ጻፉልኝ። በቀጣይ ቪዲዮ ላይቱ እንዴት እንደሰራሁት እማሳያችሁ ይሆናል። ላይቱን ለመስራት እኔ 4 እቃ ነው የተጠቀምኩት። የኤሌክትሪክ ኬብል፣ አምፖል፣ ማቀፊያ እና ሶኬት ማለት ነው። አምፖሉን 400 ብር ነው የገዛሁት። ዋቱ በጨመረ ቁጥር ለእናንተ ቪዲዮ ኳሊቲያችሁን በጣም እየጨመረ ነው የሚሄደው። ማቀፊያ 80 ብር እና ኤሌክትሪክ ገመዱ 50 ብር 2 ሜትር ማለት ነው። ሶኬቷን 100 ብር። እነሱን አንድ ላይ አድርጋችሁ ከሪንግ ላይት የተሻለ ላይት መስራት ትችላላችሁ ማለት ነውና በአራተኛ ደረጃ የገዛሁት እቃ ደግሞ ይቺን የኬናይን ማይክ ዋየርለስ ማይክ ነው ማለት ነው። እና ስለዚህ ማይክ አንዳንድ ነገር ልንገራችሁ። እቺ ማይክ በጣም አሪፍ ናት። 2 ሰው ኢንተርቪው ማድረግ ትችላለች። ብዙ ሰዎች ቪዲዮ ሰርተዋል። ስለዚህ ማይክ ግን እኔ የተሳሳትኩትን እንዳትሳሳቱ ልንገራችሁ። ይሄ ማይክ ለታይፕ ሲ እና ለአይፎን አለው ኮኔክተር ማለት ነው። ችግሩ እዚህ ጋር ነው። ስልካችሁ ታይፕ ሲ ተቀባይ ሆኖ ስልካችሁ ማይክ በታይፕ ሲ ሰፖርት የማያረግ ሰዎች እንዳገዙት፣ ደግመዋለሁ እንዳገዙት። የስልካችን ካሜራ ጥራት አለው። የምትመለከቱት በስልኩ ካሜራ ነው ሪከርድ የተደረገውና ቪዲዮ። ኤክስትራ አፕሊኬሽን ስታወርዱ ግን ጥራቱ በጣም ይለያያል። ስለዚህ ይሄ ኬናይን ሰፖርት የሚሆነው የኔ ስልክ ላይ በኤክስትራ አፕሊኬሽን ነው። ስለዚህ ጥራቱ ስለሚቀንስ ነው ማልጠቀማት። አይፎን ይመስለኛል ኖርማል ካሜራው ሰፖርት ያደርጋል ለዚህ አይነት ነገር። ስለዚህ ለአይፎንም እንዲሰክታችሁ ትጠቀማላችሁ። ስለዚህ ስልካችሁ ታይፕ ሲ ላይ ማይክ ሰፖርት የማያደርግ ሰዎች እቺን እቃ እንዳገዙት። ከዚህ እቃ ይልቅ የተሻለ እቃ የምመክራችሁ በእንደዚህ አይነት በኤርፎን ኬብል የሚሰኩ ማይኮችን ብገዙ እላለሁ። በአምስተኛ ደረጃ የገዛሁት እቃ ባክግራውንድ ላይ የምትመለከቱት ኤልዲ ላይት ነው እና እቺ ሪሞት አለው እንዲያረጋችሁ ትቀያይሩታላችሁ። እና በአምስተኛ ደረጃ ላይ የገዛሁት እቃ ይሄኛው ኤልዲ ላይት ነው ማለት ነው። እና ይሄ ኤልዲ ላይት ጥቅሙ ሩማችሁን እና ባክግራውንድ ቪዲዮ የምትሰሩ ሰዎች ባክግራውንዶቹን እንዲያሳምርላችሁ ነው። ይህንን እቃ የገዛሁት በ300 ብር ነው። የማይኩን አልነገርኳችሁ። ማይኩን የገዛሁት በ500 ብር ነው ማለት ነው። የመጨረሻውና 6ኛው እቃ የገዛዋት እቺን የቪዲዮ ሜኪንግ ኪት ነው ማለት ነው። እዚህ ጋር እንደምትመለከቱት ይኸው ቭሎግ የምትሰሩ ሰዎች በጣም ነው ስራችሁን የሚያቀልላችሁ። ስታንድ አለው፣ ትራይፖድ አለው፣ ላይት አለው፣ ማይክ አለው። ስታንዷን እየቀረስኩበት ስላለው ነው። ትራይፖዱ ይሄ ነው። ስፈልጉ እንዲያስቀምጣችሁ፣ ስፈልጉ ደግሞ እንዲይዛችሁት ቪዲዮ ትሰራላችሁ። ማይኳ እቺ ናት። ይኸው ኬብል አለው። ለካሜራ ራሱ ይሆናል ይሄ ማይክ ማለት ነው። እና ላይቷ እቺ ናት። እዚህ ጋር ኦን ኦፍ አለው። እዚህ ጋር ባትሪ ታረጉበትና ነው በባትሪ የምትጠቀሙት ማለት ነው። እና እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። እንግዲህ በመጨረሻም አጠቃላይ ስትሪሚንግ ሴታፔ 7380 ብር ያወጣል ማለት ነው። ያው የአቅማችን ነው። እየቀጠልን ስንሄድ እንግዲህ ስትሪመር ጉዞ ገና ስለሆንኩ እኔ እየጨመረ በሄደ ቁጥር የኔ ያለ ስትሪሚንግ ሴታፕ ማቴሪያል ብር መጨመሩ መቀነሱ የሚያስጨንቀን ነገር ስላልሆነ ከእናንተ ጋር እናንተ ይህንን ቻናል ሰብስክራይብ ስታደርጉ እኔ ሁሉንም ማቴሪያል የመግዛት አቅሙ ይኖረኛል ማለት ነው። እና ትላልቅ እቃዎችን ይሄን ያህል ፋሚሊ መጠየቅም በጣም ይከብዳል። ይህንንም ያው
እነሱ ስለሆነ የገዙልኝ ማለት ነው። እኔ ከዚህ ውስጥ የገዛሁት ነገር ቢኖር በራሴ ብር ሄድሴቷን ብቻ ነው። ይህንንም ሲስተር ናት የገዛችልኝ። ማይኩንም ፋዘር ነው። ላይቶቹን ሁሉንም ነገር ፋዘር ናት የገዛችልኝ። ስለዚህ እናንተ ይህንን ቻናል ሰብስክራይብ እያደረጋችሁ እኔ ደግሞ ዲጂአይ ካሜራ ማይ ድሪም ካሜራ ጌሚንግ ፒሲ የሚሉትን አብረን ከእናንተ ጋር የምንገዛ ይሆናል። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁ አመሰግናለሁ። እወዳችኋለሁ። ማርያም ሕይወቴ ነሽ ምክንያት